ክብረነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ነው የተጠቀሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸሙና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምህሮች ወገዙ ናቸው ብለዋል ጠቅላይ ጸሐፊው። ስለ ሙስሊም እኔ አትነግረኝ፣ ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝ፣ ምን አታስተምረኝ። አብሬ ሮመዳን ሲሆን ቁጭ ብዬ ማታ በልቼ ያደኩ ሩዝ አብሬ ተካፍዬ በልቻለሁ። በስማም ይላል ቢስሚላህ ይላል። አይ ዶንት ኬር ተራማጅ ወጣት ነው። ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው እኛ። ስለዚህ ወንድም እየመጣህ ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥናኮ ሙስሊሙን ልጅ አርጋ ምትሰድባለች። እኔ አያቸዋለሁ አንዳንዴ ጊዜ ሲኖር ስክሮል ሳረግ ሲሰዳደቡ ያለ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግኗ እየተባለ አንበሳ ይወልላት ሙስሊም ስላዋረደች ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር። አሰላሙ አለይኩም እንዴት ናችሁ? በተቻለ መጠን ይሄ ቪዲዮ ሼር ኮፒ ሊንክ ዱዊት እንዲደረግ ፈልጋለሁ። በመጀመሪያ ደረጃ ይህን ሰሞን የሆነ ግለሰብ ነብዩን ሰለላሁ ዐለይሂ ወሰለም በማይሆን መልኩ ስማቸውን ሲያነሱና ሲያንቋሽሹ ተመልክተን ነበር እና እሱን በማስመልከት ዛሬ የኦሮሚያ እስልምና ጉዳዮች ፕሬዝዳንት የሆኑት ክቡር ሼክ ጋሊ ሙክታር ያስተላለፉት መልእክት አለ። እሱን ልጋብዛችሁና እንመለስ። ይህን ሰሞን እየሰማን ያለው ነገሮች አሉ። እሱም ምንድነው? አንድ ግለሰብ እኔ ግለሰብ ነው የምለው ያው በድርጅት ስም አይደለም። ነብያችን አለይሂ ሰላቱ ወሰለም የተሳደበው ሙስሊሙን ኡማ ክብሩን የነካው የኡስታዞቻችን ስም እየጠቀሰ ወንድ ከሆንክ ናልኝ እያለ በጋዲ ወጥቶ ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር። በጣም ያሳዝነናል። ይሄ ነገር ኢትዮጵያ ውስጥ ይከሰታል ብለን አልገመትንም። ኦሮሚያ ውስጥ አዲስ አበባ ውስጥ ይከሰታል ብለን አልገመትንም። ለምን? ህዝባችን ተቻችሎ ተከባብሮ ረጅም ዓመት አብሮ የኖረ ህዝብ ነው። ያን እሴት ያን የነበረን አንድነት ለማፍረስ አቅዶ የተነሳ አፍራሽ ነው ብለን እንገምታለን እናለን። ይሄ አፍራሽ ከድርጊቱ እንዲቆጠብ መጀመሪያ ለሱ መልእክት ማስተላለፍ እንፈልጋለን። ያንተ ድርጊት አስተምሮ ከፈለግ ማስተማር መማር ይቻላል፣ ግን መሳደብ ክልክል ነው። አንተ የራስን መብት የምትፈልግና ሃይማኖትን የምታከብር ከሆንክ የሌላ ሰው ሃይማኖት ማክበር ግዴታ ነው። ሁሉም ሃይማኖት የሚስማማበት አንድ አንቀጽ አለ። እሱም ምንድነው? ሁሉም ሃይማኖት የትኛው መጽሐፍ ውስጥ ያለው ለአንተ የምትወደውን ለሌላ እስከምትወደው ድረስ አላመንክም ነህ። ለራሲ በሰላም መኖር ሃይማኖት እንዲከበር ከፈለክ እንደዚሁም የሌላ ሰው ሃይማኖት ማክበር አለበት። በተለይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር መንካት አይቻልም፣ ድሮም አልተቻለም። ከዛሬ 1446 በፊት የሞከሩት አንዳንድ ሰዎች ነበሩ፣ ለነሱም አልተሳካላቸው። የእሳቸው ክብር ምድር ላይ ብቻ ሳይሆን ሰባቱ ሰማይ በላይ አልፎ የጅብሪልን ወይም የገብርኤልን የመላእክቶች አለቃ የሆኑት የእሳቸው ክብር በላይ ከሰባት ሰማይ በላይ አላህ የእሳቸውን ክብርና ቦታ ከፍ አድርጓል። ዛሬ በአንድ ግለሰብ ስማቸው ወይም ክብራቸው ዝቅ ማለት አይችልም። አላህ ይጠብቃቸዋል። ግን ዛሬ የነብዩ ሰለላሁ ዐለይሂ ወሰለም ስም ብቻ ሳይሆን የኡስታዞችንም ስም እያነሳክ የሙስሊሙ ኡማ ክብር እየነካክ አንድ ሃይማኖት መንካት የራስን ክብር የሀገሪቷን ክብር መንካት ነው። ሙስሊሙ ኡማ ብሎ ማለት ችለው የኖረ ህዝብ ነበረ። ብዙ ዓመት ችለዋል። አሁን ዘመኑ ደግሞ አልፎ
የመቻቻል ብቻ ሳይሆን የመከባበር ዘመን ሆኗል። ሁሉም በህግ እኩል ነው። ሁሉም ሃይማኖት በህግ እኩል ነው። ሁሉም መብት አለው። ሁሉም በህግ ነው የሚተዳደረው። ስለዚህ ቅድማ ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን በትህትና እንጠይቃለን። አላሁ አክበር አላሁ አክበር። ይህን ረመዳን ወር ተጠብቆ የሚደረገው ለሙስሊሙ ኡማ ተንኮሳ የሚደረገው ለአገርም አይበጅም፣ ለመስጂድ አይበጅም፣ ለመድረሳ አይበጅም፣ ለቤተ ክርስቲያን አይበጅም፣ ለልማታችን አይበጅም፣ ለሁሉም ለኢትዮጵያ አይበጅም። ስለዚህ ግለሰብ እኛ ደብዳቤ ሳናቀርብ በጋዲ ስለሆነ ጥቆማም አያስፈልግም። በግልጽ ስለተናገረ ህግ የሚመለከተው አካል ህግ አክባሪው ህጉ ተከብሮ ለህግ እንዲቀርብ እንጠይቃለን። እስቲ እኚህን ግለሰብ እንመልከታቸው። ክርስቲያኖችን ካልገደል ጀነት አንገባም፣ የጀነት መግቢያ የክርስቲያኖች ደም ነው። ሙስሊም ከሆናችሁ ይህ ቪዲዮ ሙስሊም ላልሆኑት ለኢትዮጵያ ህዝብ በሙሉ ይህ ቪዲዮ እንዲደርስ ስለምፈልግ በቻላችሁት አቅም ኮፒ ሊንክ እና ሼር ዲዊት ሪፖስት አድርጉልኝ። አንድ ቄስ የማይጠበቅ ንግግር እንቶ ፈንቶ ተረት ተረት። ይህ የምታዩት ግለሰብ በቁሙ ሞቷል። እንዴት አድርገን እንገለዋለን? እኛ እስልምና ይህንን ነገር አያዝም። ነገር ግን የራሳችሁ እምነት ምን እንደሚል እንኳን በስነ ስርዓት አታውቁ። ክርስቶስ እንዳስተማረን ይቅርታና ምሕረትን ነው። ሙስሊምና ውስጥ ደግሞ ለምንድን ነው ሞት ሰው በሞት ያዘዘው? ያው ምን ይላል? የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል። ያ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። እንደተመለከታችሁት እግዚአብሔርን የሚሳደብ ካለ ይገደል ይላል የራሳችሁ መጽሐፍ። እናንተ ግን ብዙ ጊዜ እስልምና ገዳይ ነው፣ እስልምና ግደሉ ይላል ብላችሁ ታወራላችሁ። ነገር ግን እስልምና ሰላም ነው፣ እስልምና ግደሉ አይልም። የትኛውም ቁርአን ላይም ሐዲስ ላይም ሰዎችን ግደሉ የሚል አታገኙ። እንደውም በተቃራኒው ቁርአን ላይ አላህ እንደዚህ ይላል። ሱረቱል አንዓም አንቀጽ 118 ላይ እንደዚህ ይላል፣ እናንተ ያመናችሁ ሆይ ከአላህ ውጪ የሚገዙትን አትሳደቡ፣ እነሱ ባለማወቅ አላህን ይሳደባሉ ይላል። በሱረቱል ማኢዳ አንቀጽ 32 እስከ 34 ላይ ደግሞ አላህ እንደዚህ ይላል፣ አንድን የሰው ልጅ ያለ ፍትሃዊነት ከገደላችሁ የሰው ልጆችን በሙሉ እንደገደላችሁ ይቆጠራል። እንደዚሁም አንድን የሰው ልጅ ካተረፋችሁ ደግሞ የሰው ልጆችን በሙሉ እንዳተረፋችሁ ይቆጠራል ይላል። ነገር ግን አንድ መረሳት የሌለበት ነገር ነብዩን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ እንደምንወዳቸው አንተ የምድር ፀሐይ ያለ ብርሃን ያራማ ስጦታ በዝነቱ ያጭረን። ህዝበ ሙስሊሙን ባስቆጣው ክስተት ክስ ሊመሰረት ነው። ኡስታዝ አቡበከር አህመድ በርካቶችን ባስቆጣውና አንድ ግለሰብ ነብዩ መሐመድን ሲዘልፍ የሚያመለክተውን ተንቀሳቃሽ ምስል በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አስበልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችንን በምናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባል ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊሙ ማህበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል። ከተወሰኑ ጊዜያት ወዲህ በቲክቶክ የቪዲዮ ማጋሪያ የማህበራዊ ሚዲያ ትስስር አማካይነት የሃይማኖት ክርክር እናካሄዳለን የሚሉ ሰዎች በርከት ብለው እየታዩ ነው። ከዚሁ ጋር በተያያዘ ሞት ያሉና የሌላውን የእምነት አስተምሮ የሚጋፉ ሁኔታዎችም እየተስተዋሉ ይገኛሉ። በዚሁ ዙሪያ ጥያቄዎችን የሚያነሱ የሌላውን የእምነት አስተምሮ የሚያጣጥሉ ሁኔታዎችን በመስፋፋት ላይ ናቸው።
እነዚህን የማህበራዊ ሚዲያ ሃይማኖት ክርክሮች ተከትሎም አንደኛው አካል እምነት የተነካ ብሎ ሲያስብ ለሌላኛው የሚሰጠው ከረር ያለ ምላሽ ነገሩን እያቀጣጠለው አሁን ያለበት ደረጃ ላይ ያደረሰው ነው ይታያል። በዚህም አንዱ እምነት ላይ ተንተርሰው ሌላኛውን ሃይማኖት በመተቸት መጽሐፍትን ሳይቀር ለህትመት እስከ ማብቃት የደረሱ የተለያዩ ሃይማኖት ተከታዮችም አሉ። በዚህ ዙሪያ የትኛውም ሃይማኖት ውክልና የሌላቸው ነገር ግን በሁሉም ሃይማኖቶች ውስጥ ያሉት አማንያን ለቁጣ የሚዳርጉ ሰዎች በየትኛውም ሃይማኖት ቢኖሩም እነዚህ ግለሰቦች በአግባቡ ህጋዊ ስርዓትን እንዲይዙ የሁሉም ሃይማኖት አማንያን ጥያቄዎችን ሲያቀርቡም ነበር። ይህ ጉዳይ በክርስትናም በእስልምናም እንደዚሁም በራሱ በክርስትና ውስጥ ባሉት የተለያዩ ቤተ እምነት አስተምሮቶች በኩል የሚታዩትን እምነት መሰረት ያደረገ መዘላለፍ እንዲቆም በርከት ያሉ ቅሬታዎችና አቤቱታዎች ሲሰሙም ቆይተዋል። በፌዴራል መጅሊስ በኩል የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ነብዩ መሐመድና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችለውን ሂደት መጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ አሳውቋል። መጅሊሱ በመግለጫው ግለሰቡ በመላው እስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጣቸውን ነብይ እስልምናን ብሎም ፈጣሪያችን አላህን የሚዘልፍበትን ተንቀሳቃሽ ምስል ተመልክተናል ያለ ሲሆን የኢትዮጵያ ሙስሊም ህግ ባለሙያዎች ማህበር ከዛሬ ጀምሮ ባሉት ጥቂት ቀናት ጉዳዩን ወደሚመለከተው የህግ አካል እናቀርበዋለን ብሏል። ህዝበ ሙስሊሙ ይህን ህጋዊ ፍትህ የማስከበር ሂደት ሰላማዊ በሆነ መንገድ እንዲደግፍና ተጨማሪ መረጃዎችን እንዲያቀብልም ማህበሩ ጥሪውን ያቀረበበት ሁኔታም ታይቷል።